እንኳን ወደ ያድለቅ ኦፊሴላዊ ዩቲዩብ ቻናል በደህና መጡ። ዛሬ በዚህ ቪዲዮ ላይ የትምህርት ቤቶችን እና የተማሪዎችን የቀን ቀን ተግባር በቀላሉ እንዲቆጣጠሩ የተዘጋጀውን የተማሪ መግቢያ ፓነል በተስፋፋ መልኩ እንወቅሳለን። እንደ አስተማሪዎችና እንደ አስተዳዳሪዎች ተማሪዎችም ለራሳቸው በተለየ መንገድ የተዘጋጀ የመግቢያ ስም እና የመግቢያ መለያ አላቸው። እነሱም ስትገቡ በቀጥታ የተማሪ ፓነል ዋና ገጽ ይታያቸዋል። የመጀመሪያ ገጽ የክፍያ ጠቅላላ ማጠቃለያ። በመጀመሪያ በፓነሉ ላይ የክፍያ ጠቅላላ ማጠቃለያ ይታያል። በዚህ ቦታ የዓመቱ ክፍያ ሁሉ የተከፈለ ወይም የቀረ ክፍያ በግልጽ መልኩ ይታያል። ይህ ለተማሪዎችና ለወላጆቻቸው በጣም ቀላልና በታማኝ መልኩ የገንዘብ አቅጣጫቸውን እንዲያዩ ይረዳል። የትምህርት እና የመረጃ ክፍሎች። በፓነሉ ውስጥ ተማሪዎች የትምህርታቸውን ርዕሶች፣ የክፍል ሰሌዳ እና ትምህርት እንዴት እንደሚሄድ በቀጥታ ይመለከታሉ። እንዲሁም ለእያንዳንዱ እርምጃ የተዘጋጀ መረጃ በሙሉ ይታያል። ተማሪዎች በሚፈልጉበት ጊዜ የቀን ቀን የክፍል ሰሌዳቸውን ማረጋገጥ፣ ምን ትምህርት እንደሚኖራቸው በቅድሚያ ማወቅ ይችላሉ። የመገኘት ሪፖርት አንዱ ከሚጠቅመው ክፍል የመገኘት ሪፖርት ነው። በዚህ ቦታ ተማሪዎች የተገኙበትን እና የጠፉበትን ቀናት በወር ይመለከታሉ። በግልጽ አሳይ የተዘጋጀው ይህ ሪፖርት ተማሪዎችን በጊዜ ተጠናቀቁ እንዲሆኑ ይረዳል። የአስተማሪዎች ክፍል። በፓነሉ ውስጥ በአስተማሪዎች ክፍል የተመደቡላቸውን አስተማሪዎች በሙሉ ይመለከታሉ። ስማቸው፣ ትምህርት ዘርፋቸው እና የእያንዳንዱ ዝርዝር በቀላሉ ይገኛል። ከዚህም ዝርዝር መረጃ በአይነት ቅርጽ ሊላክ ይችላል። በቀጥታ ክፍል ትምህርት። የመስመር ላይ ትምህርቶችን በቀጥታ እንዲከታተሉ አስተዋጽኦ ተዘጋጀላቸው። በእነዚህ ክፍሎች ውስጥ ተማሪዎች በቀጥታ ክፍል ላይ መገኘት ይችላሉ። የዘዋ ማገናኝ እና ሌሎች መድረኮች በቀላሉ ይገኛሉ። የቤተ መጻሕፍት ክፍል። በዚህ ክፍል ተማሪዎች እስከ አሁን ያወሩትን መጻሕፍት ይመለከታሉ። ቀን ቀን የተወሰነ በሚታይበት ቦታ መመለሻ ቀን እና እስከ ዛሬ ያለው ሁኔታ ይታያል። እንዲሁም አዲስ መጻሕፍት በቀጥታ ይጠይቃሉ። የፈተና እና ውጤት ክፍል። ተማሪዎች የፈተና ክፍል ውስጥ በመግባት ከፈተና ጋር የተያያዘ መረጃ ያያሉ። መስመር ላይ ፈተናዎች፣ የፈተና ጊዜ ሰሌዳዎች እና የውጤት ግምገማ በቀጥታ ይመለከታሉ። ይህ ክፍል ተማሪዎች በጊዜ ዝግጁ እንዲሆኑ እንዲረዳ ተዘጋጀ። የክፍያ ታሪክ። በዚህ ክፍል ላይ ተማሪዎች ያከናወኑትን የክፍያ ታሪክ በተለይ ይመለከታሉ። ሁሉም ቀን እና መጠን በግልጽ ቅርጽ ይታያል። መልእክት ክፍል። በመጨረሻ በመልእክት ክፍል ተማሪዎች ከአስተማሪዎች ወይም ከአስተዳዳሪዎች አስፈላጊ መልእክቶችን በቀጥታ ይቀበላሉ። ትምህርት ቤቱ እንዲሁም አስተዳዳሪዎች ያደረጉትን ማስታወቂያ በጊዜው በማግኘት ተማሪዎች ዝግጁ እንዲሆኑ ይረዳል።